ሰላም ጤና ይስጥልን ኢትዮጵያውያን። this is blockchain hub with Biggie። ይሄ ቪዲዮ በአጠቃላይ ስለ ኢንተርሊንክስ ላብ ነው የሚሆነው። እንደሚታወቀው አብዛኛዎቻችሁ እኔ ግሩፕ ውስጥ ያላችሁም ልጆች ቴሌግራም ላይም የተለያዩ የክሪፕቶ ማይኒንግ ቻናሎች ላይም እንደተመለከትኩት ከሆነ አብዛኛዎቻችሁ ኢንተርሊንክን ማይን ማድረግ ጀምራችሁ ነበረ። እኔ ቲም ውስጥ ራሱ የብዙዎቻችሁ ቴሌግራም ፕሮፋይል ኢንተርሊንክ አምባሳደር ይላል። አይ ዶንት ኖ ምን ሞቲቬት እንዳደረጋችሁ እንደዚህ። ከዛ በኋላ ግን አብዛኛዎቻችሁ ማይኒንጉን ኦልሞስት ታችኋል ማለት ይቻላል። ክሬት ባረጉት የኬዋይሲ ሞዴሬተር ግሩፕ ውስጥ ኢቭን ኢትዮጵያ የሚል ነገር አላየውም። ዋሬቨር ይሄ የሚሆነው የመጀመሪያው ቪዲዮ ነው። ኢንተርሊንክ ላይ ቪዲዮ እስካሁን እንደውም ሰርቼ አላቅም። ስለዛ ኤቭሪቲንግ ዲቴል የፕሮጀክቱን ጠቃሚነት ፕላስ ምን ያህል ቢግ የሆነ ኢንፍራስትራክቸር እንደሆነና የተለያዩ ነገሮችን ስመለከት ቆይቻለሁ። ከዛ ጋር በተያያዘ ዛሬም በዚህ ሳምንት ውስጥ በጣም ኢሴንሻል የሆኑ ሜልስቶን ሊባሉ የሚችሉ አፕዴቶች ወጥተዋል። በዛ መሰረት ስለ ኢንተርሊንክ በዚህ ቪዲዮ ስለ ቬሪፊኬሽን ምን ማድረግ እንዳለባችሁ፣ በምን አይነት ስቴፕ ቬሪፋይ ልታደርጉ እንደምትችሉ ኬዋይሲ ራሳችሁን፣ ከዛ በተጨማሪ ደግሞ እዚህ ስክሪን ላይ እንደምትመለከቱት ሪከቨር ሊደረግ የሚችል ኢንተርሊንክ እዚህ ጋር እንዳለኝ ያሳያል። ሃው ቱ ሪከቨር፣ ከዚህ በፊት ማይኒንጋችሁን ስትሬካችሁን ባቋረጣችሁ ሰዓት ባርን የተደረገባችሁን ፖይንት እንዴት ሪከቨር ማድረግ እንደምትችሉ፣ በተጨማሪ ደግሞ ከስር እዚህ ጋር ቬሪፋይድ ፖይንት የሚል አለ። እንዴት ደግሞ ቬሪፋይ ማድረግ እንደምትችሉና ወደ ዋሌታችሁ እንዴት ማይግሬት እንደምታደርጉ ከኬዋይሲ ጋር በተያያዘ ያስቀመጡትን ጥብቅ የሆነ አፕዴቶች የምንመለከት ይሆናል። ቤተሰብ አብራችሁን ቆዩ። ቀጥታ ወደ ስቴፖቹ ከመሄዳችን በፊት ኦፊሻል ገጻቸው ላይ ምን ሲያሳውቁ ነበር የሚለውን ነገር በመመልከት እንጀምራለን ማለት ነው። ኢንተርሊንክ በጣም ብዙ ሰዎች ጆይን ያደረጉት ትልቅ ፕሮጀክት ነው። እዚህ ጋር እንደምትመለከቱት ከ4 days ago ፖስት አድርገዋል። 5ኛው ቨርዥን ኦልሬዲ አፕሮች እያደረገ እንደሆነ እና አፕዴት እንደሚኖር የአፕሊኬሽን ተናግረዋል። የመጨረሻው ስቴጅ አፕዴት እንደሚሆን ነው ያወሩት። በዚህ አፕዴት ከ4 ቀን በፊት እንዳሳወቁት ኬዋይሲ ማድረግ እንደምንችል፣ ከዛ ጋር በተያያዘ የተለያየ ራንደም ክሬተር ሲስተም አዘጋጅቶ በሞዴሬተሮች አማካኝነት ኬዋይሲ እንደምታልፉ፣ ፕላስ ደግሞ ራንደም ክሬተር ከመረጣችሁ በኋላ በ24 ሰዓት ውስጥ ሳብሚት ማታረጉ ከሆነ ዶክመንታችሁን ወደ ቀጣይ ዙር እንደሚተላለፍ በግልጽ የሚናገር ነው ማለት ነው። እዚህ ጋር ባሳወቁት መሰረት ዛሬ ትልቅ የሆነ አፕዴት አድርገዋል ማለት ነው። ከ24 ሰዓት በፊት እንደምትመለከቱት 24 ሰዓት እንደቀረው 5ኛው ቨርዥን አፕሊኬሽን አሳውቀዋል። ከዛ በተጨማሪ ዛሬ ላይ ደግሞ የመጨረሻውን ቨርዥን ኢንትሮዲውስ አድርገዋል ማለት ነው። እዚህ ፖስት ላይ መመልከት እንደምንችለው በዚህ ቨርዥን ወሳኝ የሆኑ መሰረታዊ ነገሮች አሉ። ከነዛም መካከል ዋነኛው ሶሻል ሚዲያችንን ኮኔክት የማድረግ ነው። ከዛ ክሬተር ሲስተም ውስጥ መግባት፣ ቪዛ ካርድንም ጨምረው መጥተዋል ማለት ነው። አፕሊኬሽን ውስጥ በመግባት ምን ማድረግ እንዳለባችሁ፣ ጠፍታችሁ የተመለሳችሁ ሰዎች ፕላስ አዲስ ይህን ፕሮጀክት መጀመር ለምትፈልጉ ሰዎች ኢንቪቴሽን ኮድ፣ አፑን ዳውንሎድ ማድረጊያ ሊንክ፣ ኤቭሪቲንግ ከዚህ ፕሮጀክት ጋር የተያያዘውን ነገር ዲቴል በቪዲዮ ዲስክሪፕሽን ስር የማስቀምጥላችሁ ይሆናል። አብራችሁን ቆዩ። ወደ አፕሊኬሽኑ በመሄድ ወሳኝ የሚባሉትን ነገሮች አብረን የምንመለከት ይሆናል ማለት ነው። አፕሊኬሽኑ ላይ ከላይ ስንጀምር 2 ሴክሽኖች አሉ። ይሄኛው የአፑ ሴክሽን ነው። እዚህ ጋር ደግሞ ዋሌት ዋሌታችሁ ላይ ገብታችሁ ዋሌት ክሬት በማድረግ ኮኔክት ማድረግ አለባችሁ።
ከአፑ ጋር ኮኔክት ማድረግ መቻል አለባችሁ። በጣም የሚገርም የአፕ ሴክሽን ነው እዚህ ጋር ያለው። ፓስወርድ ክሬት ታደርጉለታላችሁ። ከዛ መታችሁ ቀጥታ ራሱ ነው የሚገናኘው ከዋሌታችሁ ጋር። እዚህ ጋር እንደምታዩት ትልቅ የሆነ ኢንፍራስትራክቸር ነው የሚታየኝ። የመጀመሪያው ነገር የሚሆነው ወደ ዋሌታችሁ በመሄድ ዋሌታችሁን ክሬት ማድረግ ነው። ከዛ በመቀጠል እንዴት ባርን የተደረገባችሁን ቶክን እንደምትመልሱት እዚህ ጋር እንመለከታለን። እኔ ያለኝ አሁን 6895 ነው። ከዛ ወደ 9000 ምናምን የሚሆነው ደግሞ ኦልሬዲ ባርን ተደርጓል። በት ሪከቨረብል ነው፣ ሪከቨር ማድረግ ይቻላል ማለት ነው። እንዴት ነው ሪከቨር የምናደርገው የሚለውን እዚህ ጋር ክሊክ በማድረግ እንመለከታለን። እዚህ ጋር እንደምትመለከቱት ሂውማን ማይኒንግ ስትሬክ ይላል። ኤቭሪ 4 ስትሬክስ 41 ሪከቨር እንደሚያደርግልኝ ነው የሚያወራው። እዚህ ጋር አሁን 2ኛ ስትሬክ ላይ ነኝ። ከ2 ሰዓት ከምናምን በኋላ 3ኛ ስትሬኬን ወስዳለሁ፣ እቀጥላለሁ ማለት ነው። ከዛ ኮይናችሁን ሪከቨር ማድረግ ትችላላችሁ። ትልቁ ነገር ማይኒንግ ፕሮጀክቶች ላይ ትሳተፉና በ10 ቀን ወይ በ15 ቀን ውስጥ የሆነ በ20 ቀን ውስጥ ሞቲቬትድ ትሆኑና ገንዘብ ለማውጣት የምታስቡ ልጆች አላችሁ። ይሄ ብሎክቼን ላይ የማይሰራ አይነት ሀሳብ ነው። ከዛ በተጨማሪ ማይኒንጋችሁን በመቀጠል ባርን የተደረገባችሁን ቶከን ሪከቨር እያደረጋችሁ መቀጠል ትችላላችሁ ማለት ነው። እዚህ ጋር ደግሞ ወደዚህኛው ሴክሽን ቬሪፋይ ወደሚለው ሴክሽን የምንገባ ይሆናል። ሁላችሁም አፕሊኬሽናችሁን አፕዴት ያላረጋችሁ ከሆነ ይህን ሴክሽን እንደዚህ ላትመለከቱት ትችላላችሁ። እዚህ ሴክሽን ውስጥ የተቀመጡ መሰረታዊ ነገሮች አሉ ማለት ነው። አብዛኛው ሰዎች እዚህ ጋር ብዙ ሉዝ ልታደርጉ እንደምችሉ ነው የማስበው። በጣም ጥንቅቅ ብሎ ያለቀ ነገር ነው እዚህ ጋር የሚታየው። የመጀመሪያው ሴክሽን ላይ ያለው ነገር ምንድን ነው? ክሮተር ብለው ያዘጋጁት ሌሎች ፕሮጀክቶች ላይ እንደምንመለከተው ከሆነ ሞዴሬተሮች ናቸው። የኬዋይሲ ሞዴሬተሮች አሉ። ግን ቬሪፋይ ናው ካላችሁ በኋላ ገብታችሁ ዶክመንታችሁን በ24 ሰዓት ውስጥ ሰብሚት ማታደርጉ ከሆነ ወደ ቀጣዩ ነው የሚተላለፈው። እዚህ ጋር ቬሪፋይ ናው ካላችሁ በኋላ 24 ሰዓት ነው ያላችሁ። ይህንን ማወቅ አለባችሁ። ከዛ በመቀጠል ደግሞ ማይግሬት ናው ይላል እዚህ ጋር። እንዴት ነው ማይግሬት ማድረግ የሚቻለው የሚለውን እናያለን። በተጨማሪ ደግሞ ሶሻል ሚዲያዎቻችንን እንዴት ሊንክ እናደርጋለን ከኢንተርሊንክ ጋር የሚለውን አሳያችኋለሁ። ቀጥሎ ያለው ደግሞ ሂውማን ክሬዲት ሲስተም ነው። ከኛ ጋር ከሚሰሩ ሰዎች ጋር ግሩፕ ላይ ሴኩሪቲ ሰርክል ላይ ማይን ከሚያደርጉ ሰዎች ጋር የሚያያዝ ሴክሽን ነው ማለት ነው። የመጀመሪያው ነገር ላሳያችሁ የምፈልገው ሶሻል ሚዲያችሁን እንዴት ኮኔክት እንደምታደርጉ ነው። ኮኔክት ሂር የሚለውን ክሊክ ታደርጋላችሁ። ከዛ ኮኔክት አድ ሶሻል አካውንት ይላል። በመቀጠል የትኛውን ሶሻል አካውንት እንደምታገናኙ እዚህ ጋር ትመርጣላችሁ ማለት ነው። ለምሳሌ እኔ ቲክቶክን መረጥኩኝ። ቲክቶክን ስትመርጡ ሊንክ ዩር አካውንት ይላል። ፔስት ዩር ፕሮፋይል ሊንክ ይላል። እዚህ ጋር ፕሮፋይል ሊንካችሁን የኢንተርሊንክ ፕሮፋይል ሊንካችሁን ነው አምጥታችሁ እዚህ ጋር ፔስት የምታደርጉት ማለት ነው። ፕሮፋይል የኢንተርሊንክ ፕሮፋይል ሊንኬ ይሄ ነው። ፔስት ካረጋችሁ በኋላ ኔክስት ነው የምትሉት። በመቀጠል ይህንን ኮንተንት እዚህ ጋር የሚታየውን ኮንተንት ነው ኮፒ የምታደርጉት። ቀጥታ ይሄንን ኮንተንት ኮፒ ካላችሁ በኋላ ወደ ቲክቶካችሁ ነው የምትሄዱት ማለት ነው። ቲክቶካችሁ ላይ ሄዳችሁ ይሄን ነገር ፖስት ካረጋችሁ በኋላ መታችሁ ሊንኩን ነው እዚህ ጋር የምታገናኙት። ኢንቫሊድ ይለኛል። እሺ፣ ከዚህ ጋር የተያዘውን ነገር ጋይስ ቀጥታ ለኦፊሻል አካውንታቸው እንጽፋለን። እዚህ ጋር ፕሮብለም እንዳለ ግን ሁላችሁም ቤተሰብ ተስፋ ሳትቆርጡ ሶሻል ሊንካችሁን በማገናኘት ግሩፓችሁን በማነቃቃት ኢንተርሊንክን ዊዝድሮ ማይግሬት እስከማድረግ ደረጃ እንድደርሱ አሳስባችኋለሁ። በቀጣይ ቪዲዮ ቤተሰብ እስከምንገናኝ ድረስ ይመቻችሁ። ባይ ባይ።